ወጣቶች ስሙኝ ወላሂ አንችለውም ይከብደናል ተው እንመለሱላችንም በዚህ ሰዓት ስሜታችን እንደፈለግን እያረገን ነው መጠጣት ሲያምረን እንደፈለግን እየጠጣን ነው ዝሙት ሲያምረን ከሴት ጋር እንደፈለግን እየሆንን ነው በቃ ምንም የበላይ ተቆጣጣሪ የሌለብን ህይወታችንን እንደፈለግን መኖር እንደሚችል ሰው እየሆንን ነው እባካችሁ ይሄ ቦታ አለብን እባካችሁ ቀብር የሚባል ከባድ ቦታ አለብን ምን የመሳሰሉ በሀብትም በቁንጅናም በምንም ከኛ የተሻሉ ሰዎችን ሁላ ጠቅልሎ ያቀፈ ቦታ ቀብር አለብን ቀብር ከባድ ነው ወላሂ መኑኝ አንችለውም ወጣቶች ኡስታዝ ያልሆነውም የመስጂድ ውጭ ያለውም ሰው ሁላችንም ተዘፍቀናል በሐራም ሁላችንም ጀርባችን ቆሻሻ ነው ሰው ፊት ነው የምንመሳሰለው የምናስመስለው አላህ ጀርባችንንም ፊት ለፊታችንንም ያሳምርልን ይሄ ቦታ ደግሞ ጀርባቸው የሚያስጠላ ቆሻሻ ሰዎች ስቃይን የሚያዩበት የቀብር ከባድ ቦታ ነው ሁላችንም እንገባበት ነው እመኑኝ ወጣቶች ወላሂ አንችለውም እህቶቼ ወንድሞቼ አንችለውም ዑስማን ኢብኑ አፋን እየመጣ ያለቅስ ነበር ቀብር ጋር ዑስማን ኢብኑ አፋን ሶስተኛው ትልቅ ሰሃባ ምንድነው ዑስማን ይሄን ያህል ቀብር የሚያስለቅስ ጺምህ እስኪረጥብ ድረስ ሲባል ነብዬ እኮ አስተምረውኛል ما رأيت منظرا إلا والقبر أفزع منه ብለውኛል ምንም አይነት አስፈሪ ነገር አላየሁም እዚህ ምድር ላይ إلا والقبر أفزع منه ቀብር ከሱ የባሰ አስፈሪና አስጨናቂ ነገር ቢሆን እንጂ ብለው ነብይ አስተምረውኛል ብሎ ስቅስቅ ብሎ ቀብር ጋር ያለቅስ ነበር ነብያችን አለይሂ ሰላቱ ወሰለም በሐዲሳቸው ወዳጆችህ ጓደኞችህ ዘመዶችህ የሀገር ሰው ሰብስቦ መጥቶ እዚህ ጉርጋድ ውስጥ ከከተተህ በኋላ ከቶታች አስተኝቶ አፈር ከመለሰብህ በኋላ ወላሂ የተረጋገጠን እነዛ ቤተሰቦቹ ሲመለሱ አፈር ስር ተኝተን ኮቴያቸውን እንሰማለን يسمع قرع نعالهم ይላል አፈር ስር ታች ተኝተን يعني ለመሳል ሞክሩ ስዕሉን ወጣቶች ባካችሁ እንችለዋለን ወይ ብቻችንን ጥለውን ሲሄዱ ኮቴያቸውን እየሰማን እኛ ከአፈር ታች ነን ልክ ኮቴያቸው ሄዶ ኮቴያቸውን ሲርቅ መስማት እንዳቆምን መጥፎ ነገር ይመጣለታል ከዛች ደቂቃ ጀምሮ ጥሩ ነገር ይመጣለታል በሰላት በምን ቢዚ የሆነ ሰው ሰላት ካናቱ ዘካ ጾም ከቀኝ ከግራው መተው ያባሽሩታል ሲሰራው የነበሩ ኢባዳዎች ወንጀል ላይ ያለውስ አላህ ይጠብቃል የቀብር የተለያየ አይነት ቅጣት ይመጣበታል በሰላቱ ልብ የተንጠለጠለ ሰው እንደው ሰላት ዘካ መተው ሲከቡት ከአነስ يعني ፀሐይ መግሪብ ላይ የገባች ሆና ትታየዋለች የዛ ሰደዑኒ ኡሰሊ